እግዚአብሔር ይናገራል። አሜን ነው ማለት እግዚአብሔር ስለሚናገር ስለሚሰራ ስለሚንቀሳቀስ ኮሙኒኬት ስለሚያደርግ ነው እግዚአብሔር የምናመልከው እንጂ እግዚአብሔር ሆኖ ነገር ግን ከኛ ጋር ምንም ግንኙነት ባይኖረውና በሆነ ዓለም ውስጥ ፋንክሽን እያደረገ እንዳለ ለእኛ ግን ግድ የሌለው አምላክ ቢሆን እግዚአብሔርን ለማምለክ ይጨንቀናል። በፍልስፍናው ዓለም ውስጥ ዴይስት የሚባሉ ግሩፖች አሉ። ያ አይነት አመለካከት ያላቸው እግዚአብሔር የለም አንልም። እግዚአብሔር አለ ሊኖር ይችላል። ነገር ግን እግዚአብሔር ቢኖርም ለእኛ ግድ የለው። ለእኛ ግድ ስለሌለው የሞራል ግዴታንና ተጠያቂነትን በላያችን ላይ አኑሮ እንፈጽመውም አንፈጽመውም እሱ ምንም ጣጣ የለውም። አንድ ቀን ተመልሶ መጥቶ ግን ስላስቀመጠብን የሞራል ህግጋት ይጠይቀናል። መልስ መስጠትና በትክክል ሳናደርገው ቢያገኘን አናታችን ብሎ ሰዓት ላይ ሊጨምረን ነው። ስለዚህ ግድ የሌለው ከመላእክት ጋር በሆነ ዓለም ውስጥ እንጆይ እያደረገ ያለ አምላክ ነው ብለው ያስባሉ። ይህ የፍልስፍና አይነት ነው። የዚህ አስተሳሰብ ኤለመንት አንዳንድ ጊዜ ውስጣችንን ይፈታተነዋል። በአቋም ደረጃ ለዶክትሪን ይዘን ይህን አይነት እምነት ባይኖረንና ባናራምድም እንኳን አንዳንድ ጊዜ ውስጣችንን የሚረብሸን ነገር አለ። እግዚአብሔር ለእኔ ግድ አለው ወይ? እግዚአብሔር በእርግጥ ስለ እኔ ያስባል ወይ? በዕለታዊ ኑሮዬ ደፋ ቀና በምልበት ጊዜ ኢንተርቪን እያደረገ ጣልቃ እየገባ እኔን ለመርዳት ይፈልጋል ወይ? ቢሆን ኖሮ በዚህ ሁሉ ሜሳል በዚህ ሁሉ ችግር ውስጥ እግዚአብሔር የት አለ? ደግሞ ይሄን እንደምንል እርግጠኛ የሚያደርገኝ ነገር ምን መሰላችሁ? መጽሐፍ ቅዱስ ላይ የተጻፉ የእግዚአብሔር ሰዎች የጥንቱ በአባቶቻችን ዘመን አደረግ የተባሉ ተአምራት ክንስ የት አለ እያሉ ጥያቄ ሲያቀርቡ ይታያል። እንዴት ኃጢአተኛው ባቢሎን መጥቶ ጻድቁን ይሁዳን እንዴት ይቀጣል? አንተ እያለ ብትኖር ኖሮ አይሆንም ነበር ያሉ በጣም ጥያቄ የጠየቁ ሰዎች አሉ። የእግዚአብሔር ሰዎች እና እኛም የእግዚአብሔር ሰዎች ብንሆንም ዘመኑ ሩቅ ዘመን ቢመስል ላይ የደረስን ብንሆንም እኛም ውስጥ ያ ጥያቄ ሊኖር ይችላል። ነገር ግን አንድ ነገር አስረግጬ መናገር የምችለው ግን በእግዚአብሔር ቃል መሰረት እግዚአብሔር የቅርብ እንጂ የሩቅ አምላክ አይደለም። እግዚአብሔር የሩቅና የቅርብ ሲባል ደግሞ ጉዳዩ የዲስታንስ ወሬ አይደለም። ከኛ ጋር በነፍስ ወከፍ ግድ የሚለው የሚሰራ የሚቀራረብ ፍጹም ወዳጅ ለዛው በጣም ንጹህ በጣም ጻድቅና ነውር የሌለን ሰዎች እንደሆነ በተሰማን ሰዓት ሳይሆን የወደቅን እንደሆነ በተሰማን ሰዓት እግዚአብሔር ይቀርብ። ምክንያቱም የእግዚአብሔር ባህሪ መርዳት፣ ማንሳት፣ መጠገን ነው፣ ማቆም ነው፣ መልሶ ማስተካከል ነው። ባህሪው ይህ ስለሆነ ራሱን ሊቀይር ስለማይችል በእኛ ሁኔታ ሊቀያየር ስለማይችል እግዚአብሔር ከወደቀውም ሰው ጋር አለ። ምን ሊያደርግ? ሊያነሳው። እግዚአብሔር ከቆመውም ጋር አለ። ምን ሊያደርግ? ሊያጸናው። እግዚአብሔር ከቅዱሱም ጋር አለ። ለምን? ቅድስናውን ፍጹም ሊያደርግ ነው። እግዚአብሔር ከኃጢአተኛውም ጋር አለ። ለምን? ሊመራው። እግዚአብሔር የቅርብ አምላክ አሜን ነው። እስኪ ሰው እግዚአብሔር ከኔ ጋር ነው ይበል። አሜን። ክብር ለእግዚአብሔር ነው። እግዚአብሔር አለ ያለው ከኔ ጋር ነው። ኖ ማተር ዋት ምንም አይነት የህይወት ሲቹዌሽን ውስጥ ሊሆን እግዚአብሔር ከኔ ጋር ነው። ለምን? እግዚአብሔር ወድቅ ያነሳል፣ ኃጢአት ይሰራል ይመራኝ፣ ብቆም ያጸናኝ፣ ሊያራምደኝ እግዚአብሔር ከኔ ጋር ነው። ስለዚህ በየትኛው ሁኔታ ያለ ሰው እግዚአብሔር ከኔ ጋር ነው ይበል። ደካማው ምን ይበል? ብርቱ ነኝ ይበል። ለምን? ብርቱ እግዚአብሔር አለ። ክብር ለእግዚአብሔር ይሁን። ስለዚህ የሚናገር አምላክ ከሆነ ከእኛ ጋር ከሆነ የሚሰራ ከሆነ ወደ እግዚአብሔር ቃል እንሂድና ስለዚህ ሕያው አምላክ እግዚአብሔር ስለምናመልከው እግዚአብሔር የሚናገረውን የእግዚአብሔር ቃል እንማራለን። ክብር ለእግዚአብሔር ይሁን። እግዚአብሔር ይሁን። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 1 ጀምሮ አነባለሁ። ስለ መንፈሳዊ ነገርም እስኪ አንድ ላይ ማለት ስለ መንፈሳዊ ነገር እስኪ እንድገመው። ስለ መንፈሳዊ ነገር ኦኬ
ወንድሞች ሆይ ታውቁ ዘንድ እወዳለሁ አሕዛብ ሳላችሁ በማንኛውም ጊዜ እንደምትመሩ ድምፅ ወደ ሌላቸው እስኪ ድምፅ እንበል ወደ ሌላቸው ጣዖታት እንደተወሰዳችሁ ታውቃላችሁ። ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳን ላይችል አስታውቃችኋለሁ። የጸጋ ስጦታም ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ እውቀትን መናገር ይሰጠዋልና፣ ለአንዱም በዚያው መንፈስ እምነት፣ ለአንዱም በዚያው መንፈስ የመፈወስ ስጦታ፣ ለአንዱም ታምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረው መተርጎም ይሰጠዋል። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። ክብር ለእግዚአብሔር ይሁን። እስኪ ጌታ እንዲያስተምረን እንጸልያለን። ሁላችን አይኖቻችንን ጨፍነን ራሶቻችንን ዝቅ አድርገን እግዚአብሔር እንዲናገር እንጸልያለን። አይኖቻችን የማያመን ስንጨፍን የሚያመን ካልሆነ በስተቀር እንጨፍናለን እና እንጸልያለን። ለምንድን ያን የምናደርገው? ፎከስ እንድናደርግና እግዚአብሔር እንዲናገር ነው። ሌላ እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ አንተ ታማኝ፣ አንተ ጻድቅ፣ አንተ ሕያው ነህና እናመሰግንሃለን። አሁንም ጌታ ሆይ ይሄው ቅዱስ መንፈስህ ስለ አንተ የሚናገረውና የሚያውጀው ሁልጊዜ ከእኛ ጋር እንዲኖር የተሰጠን ቅዱሱና ሕያው መንፈስህ ቃልህን እንዲነግረን፣ ቃልህን እንዲያስተምረን፣ ውስጣችንን በቃልህ እንዲያንቀሳቅሰው እንለምንሃለን። የቃሉ ባለቤት የቃሉ ደራሲ መንፈስ ቅዱስ ሕይወታችንን እንዲመረምር፣ ጥያቄያችንን እንዲመልስ፣ እንዲናገረን፣ እንዲያስተምረን፣ ዛሬ አንድ ነገር በውስጣችን እንዲያኖር እንለምንሃለን። የምትናገረንና ከኛ ጋር የምትሰራ ሕያው መንፈስ ቅዱስ ባሳዘንህ አንተ በጎዳንህ ከኛ ጋር እየኖርክ እያለ አንተ ደግሞ ጌታ ሆይ እንዳይመች ባረግንህ ጉዳይ ምሕረትህ ይብዛልን። ስለዚህ ጌታ ሆይ ዝም አትበል፣ ተናገር፣ አስተምረን። ቅዱስ የእግዚአብሔር መንፈስ ሆይ ተናገረን፣ በመካከላችን ሁን። ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። የቆሮንቶስ ቤተክርስቲያን አሕዛብ ናቸው እንጂ አይሁድ አይደሉም በተፈጥሯቸው በማንነታቸው። እና ሐዋርያው ጳውሎስ ወደ ቆሮንቶስ ቤተክርስቲያን ሲሄድ እንዲያውም ወንጌል እየሰበከ ሲሄድ የተለያየ አማልክት ስም የተጻፈባቸዋል። የሆነ ጣዖት ቁጭ ብሎ ከስሩ ላይ የሆነ ስም ይጻፍበታል። ምናልባት ወይ የዝናብ አምላክ ሊሆን ይችላል፣ ወይ ኢኮኖሚ በቃ ጥሩ የሚያደርግ፣ ወይ ለትዳር የሚበጅ፣ ወይ ደግሞ ሀገር የሚጠብቅ የምናምን የተለያየ ስም ያላቸው አማልክት አሉ። እና አንዳንድ ደግሞ እንኬዝ ለወደፊቱ ስም ይወጣላቸው እና የተለያየ ነገር ሊያደርጉ የሚችሉ የአማልክት አይነቶች ሊመጡ ይሆናል ተብሎ ስለታሰበ ጣዖቱ ተሰርቶ ተቀምጦ ግን ኔምለስ ነው፣ ኖ ኔም ነው፣ ባዶ ነው፣ ክፍት ነው። ስለዚህ ጳውሎስ እየጸለየ መንፈሱ ደግሞ እየታወቀ በገባው መካከል በዛ መካከል ሲንቀሳቀስ ምን አላቸው? ስም የሌለው አምላክ ማን እንደሆነ እሱን ያስታውቃቸዋለሁ። ስም በሌለው ስፍራ አንድ ስም ያለው ሊያስገባ ፈለገ ጳውሎስ። የአምላኩን ስም በእነዛ አማልክቶች መካከል ሂኖስ ባህሪውን ያውቃል። እንዴት ብሎ ዳጎን እንደተሰባበረ ታቦቱ ጋር ባደረ ጊዜ ስለሚያውቅ የአምላኩ ባህሪ ግልጽ ስለሆነ ሊያስገባ በዛ ቦታ ፈለገ። እኔ እነግራችኋለሁ ማን እንደሆነ አላቸው። ሰሙት። ወንጌል ሰበከ። ለማንኛውም የቆሮንቶስ ቤተክርስቲያን ተመሰረተች። እነዚህ ሰዎች ሁልጊዜ አንድ ነገር ለምደዋል። ጣዖታት ለምደዋል። ማምለክ የሆነ የአምልኮ ነገር ለምደዋል እና ያለዛ መቀበል ስለማይችሉ አዲክትድ ናቸው። በአምልኮ አይነት በሆነ አይነት አምልኮ የተያዙ ሰዎች ናቸው። ከመጡ በኋላ ድሮ ምን አይነት ነበሩ እነዚህ ሰዎች? ድምፅ ወደ ሌላቸው ጣዖታት እንደተወሰዳችሁ ታውቃላችሁ። ድምፅ የላቸው ግን ይከተሏቸዋል። ሂደው ያነጋግሯቸዋል። ለማነጋገር ይሞክራሉ፣ መልስ አይሰጡም እንጂ
እና ድምፅ ወደ ሌላችሁ እንደተወሰዳችሁ ታውቃላችሁ። እናንተ ትዝ ይላችሁ ከሆነ ብዙ አምልኮ ነበረ። ጣዖታት ነው የሚላቸው። ጣዖት አንድ ነው፣ ጣዖታት ሲሆን ብዙ ነው። ብዙ አማልክትን ጣዖታትን ታመልኩ ነበር። ግን ድምፅ የላቸውም፣ ህይወት የላቸውም፣ መልስ አይሰጡም፣ አይዳስሱም፣ አይንቀሳቀሱም፣ አያድኑም። እንደው ጣዖት እንደሚያመልክ ሰው በጣም ያስገርመኛል። ባይዘው ምናልባት እንደኔ ትገረሙ ነው። እስኪ ሰው በገዛ እጁ የሰራውን ነገር እራሱ የቀረጸውን ነገር ከገበያ የገዛውን ነገር አምላክ ነው ብሎ ሲያመልክ አይገርማችሁም? ያድናሉ። ግን እኛ ኢትዮጵያውያን አንደነቅም፣ ሰው እንዳይሰማ እንጂ። ምክንያቱም ብዙ የተቀረጹ ጣዖቶች አሉና ብዙ አሉ። እኛ ሁላችን ስንሰግድላቸው የነበሩ እግዚአብሔር ያወጣል ከተለያየ ነገር። አሁን እንኳን ህዝባችን በቃልቻ፣ በጠንቋይ፣ በደብተራ፣ በሟርተኛ፣ በመተተኛ የተተበተበ ህዝብ አይደለም ያለ። እግዚአብሔር ህዝባችን ይፈታል። እኛ እያንዳንዳችን ተመዘን ከወጣንበት ሀረግ የማስጣል ኃላፊነት አለብን። የመጸለይ፣ የመማለድ፣ የመገሰጽ፣ የመቃወም፣ የመመስከር ኃላፊነት አለብን። በጣዖት የተያዘ ህዝብ ነው ያለ። እኔ እንኳን ማላውቀው ቤተሰብ ቤት እጅ ጣዖት የሚመለክ ማለት ክርስቲያን እንደኛ አይነት ክርስቲያን አይሆኑ እንጂ ትራዲሽናል ክርስቲያን ናቸው። ግን ቤት ደግሞ ተጨማሪ ያለ የጓዳ አምላክ እሱን አቃጥዬ ነው የመጣሁት። እግዚአብሔር ማቃጠል አለብን። ድምፅ የሌለው ነገር ግን ከበስተጀርባው ሌላ መንፈሳዊ ነገር እየሰራ ህዝባችን እየገደለ የሚኖር ያለ እድሜ የሚገላቸው እድሜያቸው ሳይደርስ ሰዎች የሚሞቱ በአደጋ፣ በአክሲደንት፣ በበሽታ፣ በልዩ ልዩ ነገር አንዳንዶች በተኝት ጸጥ ብለው የሚገኙ ጠብ የሚሉ፣ አንዳንዶቹ ትዳራቸው የሚፈራርሰው፣ አንዳንዶቹ ቢዝነሳቸው የሚከስረው፣ ሰርተው አይበሉትም፣ ጦርነትን፣ ልዩ ልዩ ችግር ሁልጊዜ የሚያስተናግዱ ህዝቦቻችን በምን ምክንያት ነው? ከነኚህ ድምፅ የሌላቸው ዕውራን አማልክት ጀርባ ያሉ ክፉ መናፍስቶችን መውጋት አለብን። እኛ ግን የምናመልከው ድምፅ ያለው ይጅ ያለው የሚንቀሳቀስ የሚፈውስ የሚሰራ የሚያድን የሚታደግ አምላክ እናመልካለን። ስለዚህ ድምፅ የሌላቸውን አማልክት ድምፅ ባለው ጌታ መሻር አለብን። ድምፅ በድምፅ የመሻር ቪቶ ፓወር እንደሚባለው አይነት ያለው ጌታ አለ። የጌታ ድምፅ ድምፅን ሁሉ ይሽራል። የጌታ ድምፅ ዝግባውን ይቆርጣል፣ አለቱን ይሰነጣጥቀዋል ተብሎ ተጽፏል። ስለዚህ እነኚህ ድምፅ ወደ ሌላችሁ ተወስዳችሁ ነበር ብሎ ይነግራቸዋል። ስለዚህ እናንተ ወንድሞች ሆይ ስለ መንፈሳዊ ነገር ታውቁ ዘንድ እወዳለሁ። ስለ መንፈሳዊ ነገር ምን ማድረግ አለባችሁ? መንፈሳዊ ነገር ኮንሰርን ሊያደርጋችሁ ይገባል። ኢግኖራንት መሆን የለባችሁም። ስለ መንፈሳዊ ነገር ጀስታዚፍ በቃ ግድ የለም ምንም ችግር የለም አትበሉ። ስለ መንፈሳዊ ነገር ልታውቁ ይገባል። ስለ መንፈሳዊ ነገር ማወቅ አለብን። ስለ መንፈሳዊ ነገር ሲያወራው ጳውሎስ ምን ማለቱ ነው? ቤተ ክርስቲያን ስለ መመላለስ አይደለም እያለ ያለ። ቤተ ክርስቲያን እሑድ እሑድ ስለ መምጣት አይደለም፣ ወይ የሆነ መንፈሳዊ አክቲቪቲ ስለማድረግ አይደለም እያለ ያለ። ከመንፈስ ከሆነው አሰራር ጋር ከመንፈሳዊ አሰራር በመንፈሳዊ ዓለም ከሚካሄደው አሰራር ጋር ልትለማመዱ፣ ልትግባቡ፣ ልትተዋወቁ ያስፈልጋችኋል ነው የሚላቸው። መንፈሳዊ ነገር እናንተ ከምታውቁት እናንተ ከተረዳችሁት በላይ የሆነ መንፈሳዊ ምስጢር የማወቅ መብቱ ደግሞ አላችሁ። ልታውቁ ይገባችኋል ካላቸው፣ ታውቁ ዘንድ እወዳለሁ ካላቸው የመታወቅ ችሎታ አለ ማለት ነው። መንፈሳዊ ዓለም የማወቅ ችሎታ አለ ማለት ነው። ለሰው የተሰጠ ይቻላል። ይቻላል። መንፈሳዊ ነገር ማወቅ ይቻላል። እንነጋገር ይቻላል። አሪሾ አዎ፣ ይሄ ነው በደንብ አስረግጠን መነጋገር ያለብን። መንፈሳዊ ነገር ማወቅ ይቻላል። ለማወቅ ደግሞ መማር ያስፈልጋል። አሁን መማር ያስፈልጋል። ፕራክቲስ ማድረግ ያስፈልጋል። ኮንሰርን መሆን ያስፈልጋል። ፎከስ ማድረግ ያስፈልጋል። ብዙ የማናውቃቸው የዚህ ዓለም ነገሮች እንኳን አሉ። በዚህ ዓለም እንኳን አሉ። ትምህርት የሆነ አይነት ትምህርት የሆነ ፊልድ ፈልገን መርጠን ሚስማማንን ከገባን በኋላ ስንማር ነው ስለዛ ነገር የበለጠ ምናለው። እንዲያውም ነገሮች
እየገቡን በሄዱ ሰሞን ለሌላ ሰው ሁሉ እየጎተትን በግድ ማብራራት ሁሉ እንጀምራለን። ላልጠየቀን ሁሉ ማለት ነው። ለምን? በጣም ኤክሳይትድ ከመሆናችን የተነሳ ማለት ነው። ስለዚህ ፎከስ ካላደረግን በስተቀር ትኩረት ካልሰጠነው በስተቀር ማወቅ አንችልም። መንፈሳዊ ነገር ትኩረት በመስጠት ጊዜ በመስጠት በማጥናት ነው የሚታወቀው። መንፈሳዊ ነገር እንዲሁ ሳናስበው ዱብ ብሎ ላያችን ላይ እኛ ሳንፈቅድ እኛ ሳንወድ ተቆጣጥሮ የሚያናግረን ከሆነ እሱ ዛር ነው። አሳልገባት ዛር ማለት ዛር ታውቆኝ አይናታታው እኔ ልንገራችሁ። ዛር ሲያሞሩ ሰዎች አይታችኋል። በአመት በዓል በምናምን ጊዜ ተነሳ ቢሮ ድንገት ቢያሞሩ ድንገት ሰዎች ያለ ሰዎች ፈቃድ ከሰዎች ቁጥጥር ውጭ በሆነ መልኩ የሚሰራ አጋንንት ብቻ ነው። የእግዚአብሔር መንፈስ ግን ጀንትል፣ የሰውን ፈቃድ የሚያከብር፣ ሰውን ሪስፔክት የሚያደርግ፣ ስትፈቅዱለት ብቻ አነጋግሮ ኦርደር ጠብቆ ቅደም ተከተል ጠብቆ በስርዓት የሚሰራ እግዚአብሔርን የሚያከብር ሰውን የሚያከብር ጀንትል ስፒሪት ጀንትል። እንደው አንዳንድ ሰዎች በጣም መንፈሳዊ የሆኑ መስሏቸው በመንፈስ ቅዱስ ተሞልቼ በጣም ስዋረድ ሳላውቀው ዕቃ ሁሉ ፈጀው ሰባበርኩ ተንቀጥቅጬ ምናምን ብለው እና ራስህን አታውቅም ነበር እኔ በፍጹም አላውቅም ይላሉ። እንግዲያው ችግር አለ። ራስህን ማታውቅ ከሆነ ችግር አለ። የእግዚአብሔር መንፈስ ኮንሽየስ ሆነ እንድታውቅ ረድቶ ገብቶ አክብሮ ነው የሚሰራ እንጂ አንተን ሰልቦ ባዶ አድርጎ አእምሮን ዜሮ አስገብቶ የሚሰራ አይደለም። ይሄ ያስማማ አራት ነጥብ የእግዚአብሔር ቃል ስለሚል ማለት ነው። ስለዚህ ማንም በእግዚአብሔር መንፈስ ሲናገር ፕሩፍ ሲሰጥ ደግሞ ማስረጃው ከእግዚአብሔር እንደሆነ ወይም እንዳልሆነ መንፈሱ የእግዚአብሔር እንደሆነ እንዳልሆነ ማስረጃ ልስጣችሁ ይላቸዋል። ማስረጃው ምን እንደሆነ ታውቃላችሁ? ኢየሱስ ክርስቶስን በአጋንንት ካልተመራ በስተቀር ሰው ምን አይለው የተረገመ ነው ሊለው አይችልም። በመንፈስ ቅዱስ ካልሆነ በቀር ደግሞ ኢየሱስ ጌታ ነው ሊል የሚችል ሰው የለም። በጣም የሚገርም ነገር ፕሩፍ ነው። ስለዚህ የኢየሱስ ክርስቶስን ጌትነት የሚያስቀድም የኢየሱስ ክርስቶስን ማንነት ከፍ ከፍ የሚያደርግ ስለ ራሱ ሳይሆን ስለ ራሳችን ሳይሆን ስለማን? ስለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ አሁን እኛ እንደምንለው በጉባኤ ላይ አሁን እንደመፎክር ኢየሱስ ጌታ ነው ምናምን እንደምንለው አይደለም። እንደሱ ማለቱ አይደለም። እንደዚህ አይነት አስተሳሰብ አይኖራችሁ። ይሄ መፎክር በኢትዮጵያ ቤተክርስቲያን አንዳንድ ጊዜ የሚመጣና የሚሄድ አለ። እንደ ድሮ መንግስት በግራጭ ነው በቀኝ አላውቀውም። ከአብዮቱ ጋር ወደ ስንት ነው እናንተ አልተወለዳችሁ ማለት ነው። አለፈ እሱ። ልክ አንዳንድ በቤተክርስቲያን ውስጥ የሚመጡ መፎክሮች አሉ እና አንድ ሰው ነው ድንገት የሚላቸው ከዛ በኋላ ሌላው ተቀብሎት ይለውና ደግሞ ሲሰለች ሌላው ሲመጣ ደግሞ ፋሽን። ለምሳሌ እስኪ 3 ጊዜ ጌታ ይባርክን ባል ነበር ድሯል። ጌታ ይባርክ አሁን እሱ ቀረ እና እንደዚህ አይነት መፎክር የፋሽን አይነት አይደለም። እዚህ ጋር የሚለው ነገር ምንድነው? የኢየሱስ ክርስቶስን ሎርድሽፕ ጌትነቱን የእግዚአብሔር ልጅ መሆኑ ያለ ልክ ከፍ ከፍ ያለ መሆኑ ስሙ ከስም በላይ መሆኑ ስሙ የሚያድን መሆኑ አዳኝ ሴቪየር መሆኑን የሚያጎላ የሚናገር ትምህርቱን ነው የሚለው። ኢየሱስ ክርስቶስ ሰው ብቻ አለመሆኑን ጌታ መሆኑን የእግዚአብሔር ልጅ መሆኑን የሚያምን መንፈስ ከማን ነው? ከእግዚአብሔር ነው። ኢየሱስ ክርስቶስን ሲያሞካሽ ከቆየ በኋላ የእግዚአብሔር ልጅ አይደለም የሚል ከሆነ ጌታ እንዳልሆነ የሚናገር ከሆነ ከማን ነው? እሱ ከእግዚአብሔር አይደለም። በቃ ከአጋንንት ነው። ከአጋንንት ነው። ይሄ ማስረጃ ነው። እንደውም አስታውቃቸዋለሁ ነው የሚለው። ኢየሱስ ጌታ ነው ሊል የሚችለው በመንፈስ ቅዱስ ካልሆነ በስተቀር አይችልም ብሎ ነው ማስረጃ የሚሰጥ። ምክንያቱም ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ እንድናውቅ ያስፈልጋል። እንዲያውም አንድ መጠይቅ ሰሞኑን ምናልባት አይታችሁ ከሆነ አየሁኝ በፌስቡክ ኢየሱስ ክርስቶስ ምድር ላይ እያለ አብሶሉትሊ ሰው ብቻ እንጂ አምላክነት አልነበረውም የሚል ኢንተርቪው አለ። ይሄ ትምህርት በአራት ነጥብ ነው የምናገረው። የአጋንንት ትምህርት ኢየሱስ ክርስቶስ ፍጹም የሕያው እግዚአብሔር ልጅና ፍጹም ሰው የሆነ ሁለት ኔቸር በአንድ አካል በምድር ላይ የተመላለሰ ጌታ ነው። ይሄ ነው መጽሐፍ
መጽሐፍ ቅዱስ ያስተምራል። ፍጹም ሰው ፍጹምም አምላክ ግን ፍጹም አምላክና ፍጹም ሰውነት በአንድነት ሃይፖስታቲክ ዩኒየን ይባላል በቴዎሎጂ ዓለም። ሃይፖስታቲክ ዩኒየን መለኮት ከስጋ ሳይቀላቀል ስጋ በመለኮት ሳይዋጥ ሁለቱ ኔቸር በአንድ አካል ላይ ተገልጦ የመጣ ዩኒክ ፐርሰን ኢየሱስ ብቻ ነው። አሜን። ስለዚህ የእግዚአብሔር ቃል እንደ እግዚአብሔር ቃል በትክክል ማጥናት አለብን እንጂ በየሚዲያው በሚበጠሩ ጥራዝ ነጠቅ ትምህርቶች መወሰድ የለብንም። ኪክ አርቦበታል በእግዚአብሔር እና በሚዲያ የምናየው ነገር ሁሉ የእግዚአብሔር ነው ብለን እንዳንጨልጥ እንዳንዛት የምናያቸው ብዙ አይነት ትምህርቶች አሉ። በዩቲዩብ በምን የምናያቸው ብዙ አይነት ሚራክል ምናምን ይባላሉ እና we better be careful እና እንደ እግዚአብሔር ቃል መሆናቸውን እንመልከት። እንደ እግዚአብሔር ቃል ከሆኑ ለመቆም አንቸኩል። ባይዘው ሁሉ ጊዜ ጉድ ኮንሽስ ይኖር በበጎ ህሊና እንኑር። ሁሉ ጊዜ መጽሐፍ ቅዱስ የሰጠን አሳይመንት መርምሩ እንጂ አማሩ አይደለም አይደል? መርምሩ ደግሞ መመርመሪያ መሳሪያው እግዚአብሔር ቃል እንደ እግዚአብሔር ቃል ማጥናት። መርምሩ ተቹ አይደለም። መተቸት የኛ ስልጣን አይደለም። ማማረር የኛ ስልጣን አይደለም። ስም ማጥፋት የኛ ስልጣን አይደለም። መመርመሪያው ምንድን ነው? የእግዚአብሔር ቃል እና በእግዚአብሔር መንፈስ ውስጥ ሆነን ስለ መንፈሳዊ ነገር የምናውቅ ከሆነ በመንፈሳዊ ነገር ሽፋን ማንም ሊያታልለን አይችልም። ስለዚህ ስለ ጸጋ ስጦታዎችም እንድታወቁ እፈልጋለሁ ብሎ ነው ሐዋርያው ጳውሎስ የሚያስተምራቸው። የጸጋ ስጦታ ልዩ ነው፣ መንፈስ ግን ስንት ነው? አንድ ነው እያለ ነው የሚነግራቸውና ከነኚህ የጸጋ ስጦታዎች ውስጥ ዛሬ መናገር የምፈልገው ነገር ምንድን ነው? በመናፍስት መካከል ስለመለየት ብዙ የጸጋ ስጦታዎች አሉ የተዘረዘሩና በመናፍስት መካከል ስለመለየት ነው አንዷን ካለን ጊዜ አንጻር ወስጄ መናገር የምፈልገው እና አንድ የጸጋ ስጦታ በሕይወታችን የዳነ ሰው ሁሉ በውስጡ የጸጋ ስጦታ ነው። ድሎ የዘላለም ሕይወት ባገኘ ዕለት ጀምሮ አንድ ሰው በውስጡ የጸጋ ስጦታ አለ። ነገር ግን ያ የጸጋ ስጦታ በጸጋ ስጦታ ውስጥ አድጎ በጸጋ ስጦታው ላይ ኮንሽስ ሆኖ ገብቶት ሲጠቀምበት ገብቶት ለሌላ ሰው ሲያካፍለው ሌላ ሰው ሲያገለግልበት እሱ ሌላ ደረጃ ነው። እሱ የደረጃ ጉዳይ ነው፣ የእድገት ጉዳይ ነው። ነገር ግን በውስጣችን ሁሉም ሰው ጸጋ አለ። እኔ ጸጋ ተሰጠኝም ጸጋ ሊሰጠኝ አልፈልግም የሚል ከሆነ አንድ ሰው ክርስቲያን አይደለም። ወይ ቡዲስት ነው ወይ እስላም ነው ወይ የሆነ ሃይማኖት ላይ ያለው ማለት ነው። ክርስቲያን የሆነ ዳግም የተወለደ በክርስቶስ ኢየሱስ ዳግም ተወልዶ የዘላለም ሕይወት ያገኘ ሰው በውስጡ አካሉን እንዲያገለግል እንዲጠቅም በሕይወት እስካለ ድረስ ከእግዚአብሔር የተሰጠው ስጦታ አለ። እስኪ ስጦታ የተሰጠው ሰው እጁን ያሳይ። ኦኬ፣ እየተግባባን ነው ማለት ነው። ስለዚህ በውስጣችሁ እናንተ የዳናችሁ እግዚአብሔር ሰዎች በውስጣችሁ የጸጋ ስጦታ አለ። በጸጋ ስጦታ ውስጥ የማደግ ኃላፊነት የእናንተ ነው። የእግዚአብሔር ቃል ስታውቁ፣ ስትጾሙ፣ ስትጸልዩ፣ ስታገለግሉ፣ በትህትና በቅድስናና እግዚአብሔርን በመፍራት ስትመላለሱ በውስጣችሁ ሌላውን ሰው ልታገለግሉ የምትችሉበት አንድ የሆነ ሲንግል ሴግመንት የሆነ የጸጋ ስጦታ በውስጣችሁ አለ። የጸጋ ስጦታ ግን ሲሰጥ የሚገርማችሁ ተቀባዩ እኔ ልሆን እንጂ ለእኔ አይደለም የተሰጠው። ለማን ነው? እስኪ ደግሞ ጨምራችሁ ለአካሉ ነው። ለእኔ በእኔ ተቀመጠ እንጂ እኔ ሌላውን ማገለግልበት ነው። ሌላው ሰው ውስጥ ያለው ደግሞ እኔ የሚያገለግልበት ነው ያለው። ስለዚህ ቫይስ ቨርሳ አንዱ ለሌላው ነው። እኛ ስለዚህ የተሰጠን ለሌላው ሰው ከሆነ አቃብል ተብሎ የተሰጠን ሰው የተቀበልኩትን ለሌላ እንዲሰጥ የታዘዝኩ ሰው አቀባይ በመሆን የኛ ኩራት ይገባኛል። ትንቢት ይገባኛል። ትንሽ ኮራስ እንዴት ብዙ ሰው ሲመካ ይታያል። ብዙ ሰዎች ሲኮሩ፣ ስለ ራሳቸው ሲያወሩ፣ ሲንጠራሩ፣ የተለያየ ነገር ሲያወሩ ይታያል። ይሄ በሙሉ ደግሽ የሆነ ካራክተር ነው። ያልተለወጠ ያልተፈወሰ
ነፃ ያልወጣ የሰዎች ባህሪ ነው። ስለዚህ እነዚህ አይነት ሰዎች ስታዩ በጸጋ ስጦታ እያገለገሉ ባልተለወጠ ባህሪ ውስጥ ያሉ ገና ያልተሰሩ ሰዎች ናቸው ማለት ነው። ግልጽ ነው እንጂ በሰዎች ባህሪ ምክንያት የጸጋ ስጦታውንም ዴቪሊሽን እንዳናደርገው እንጠንቀቅ። ግልጽ ነው። የሰዎች የተበላሸ ባህሪ ከጸጋ ስጦታቸው ጋር ሚክስ እያደረገ ግራ እያጋባን ነው ያለው። ስለዚህ ሰዎች ሊለወጡ ሊሰሩ ይገባቸዋል። ጸጋውን ግን ከባህሪያቸው ጋር ጠቅልለን ጋርቤጅ አንጥለው ሰዎችንና የሰዎችን ባህሪና የተጸጋውን ነገር መለየት አለብን ማለት ነው። ስለዚህ መለየት በጣም አስፈላጊ ነው። በመሰረቱ በመናፍስት መካከል መለየት ነው እንጂ የመለየት ብቻው መለየት የሚባል የጸጋ ስጦታ የለም። መለየት ለክርስቲያን ሁሉ የተሰጠ ለሁሉም ለዳነ ክርስቲያን ሁሉ የተሰጠ ስጦታ ነው። ነገር ግን በመናፍስት መካከል መለየት ግን መንፈስ ቅዱስ እንደወደደ የሚሰጠው አንድ የጸጋ ስጦታ አይነት ነው እና በመናፍስት መካከል መለየት በጣም አስፈላጊ የሆነ ስጦታ ነው። በተለይ በዚህ ዘመን ሁላችንም ጌታን ስጠን ብለን ልንጠይቀው የሚገባው መናፍስት ከእግዚአብሔር ሆኖ እንደሆነ ወይ እንዳልሆነ መርምሩ። ምክንያቱም ብዙ ሐሰተኛ መናፍስት ወደ ዓለም ሁሉ ምን ብለዋል የሚለው አንደኛ ዮሐንስ ወጥተዋልና ይላል። ስለዚህ እነዚህ ደግሞ የወጡት ሐሰተኛ መናፍስቶች ወደ ዓለም ሲል ወደ ዓለም ሁሉ ሳይሆን በዋነኛነት ወደ ቤተ ክርስቲያን ነው የሚመጡት። ለምን? ቤተ ክርስቲያን የተሰጣት የጸጋ ስጦታ ሐሰተኛው ከእውነተኛው ድብልቅልቅ ካለና ከተበላሸ አጋንንቶች የፈለጉትን ለመስራት እድል ያገኛሉ። ስለዚህ ወደ ቤተ ክርስቲያን ነው የሚመጡት ማለት ነው። በመናፍስት መካከል መለየት ይኖርብናል። በታማኝነት እየጸለይን እየጠየቅን በቅድስና እየኖርን ለማግኘት ለመገንባት መልሶ ለማስተካከል እስከ ቆም ድረስ እግዚአብሔር ስጦታ ሊሰጠን ፈቃደኛ ነው። ምክንያቱም የጸጋ ስጦታዎችን በብርቱ ፈልጉ ተብሎ ተጽፏል። ከፈለገ ይሰጣል። የጸጋ ስጦታ እንዲሰጠው ሰው ከፈለገ ከእግዚአብሔር ጋር ተስማምቶ ሊጠይቅ ይሰጠዋል። በሰዎች ላይ ክፉ መንፈስ ሊሰራ የሚችልባቸው ልዩ ልዩ መካኒዝሞች አሉ። በበሽታ ይሰራል፣ ሰዎችን ያሰቃያቸዋል። በጭንቀት እረፍት በማጣት ስኬት በማሳጣት ነገሮቻቸውን በማበላሸት ሪሌሽንሽፓቸውን በማበላሸት ከሰው ጋር እንዳይግባቡ ከሰው ጋር ሰላማዊ የሆነ ኢፌክቲቭ የሆነ ኮሚኒኬት እንዳያደርጉ ከአሰሪዎቻቸው ጋር በሰላም እንዳይኖሩ ከጓደኛ ጋር እንዳይግባቡ ከትዳር ጓደኛ ጋር እንዳይግባቡ ከቤተሰባቸው ጋር እንዳይግባቡ ሁከት በመፍጠር የሚሰሩ መናፍስቶች አሉ እና አንዳንድ ጊዜ እነዚህ መናፍስቶች ነሰሰሪ በተለይ አምኖ በዳነው ሰው ሕይወት ውስጥ ገብተው ይቀመጣሉ ብያላ ግን የሚሰሩበት ልዩ ልዩ መካኒዝም አለ። መናፍስቶች ሰው ድኖ በውስጡ የእግዚአብሔር መንፈስ እየኖረበት በዳነው ሰው ውስጥ አጋንንት ይኖራሉ። አይኖር እንግዲህ የእግዚአብሔርን ቃል ማመን ያለብን አይዟችሁ። ለምን መሰላችሁ? ማመን ያለ ይሄ ተባራሪ ጥራዝ ነገር በየቦታው ምን ሰማውን አይደለም ማመን ያለብን። የእግዚአብሔር ቃል ምን ይላል? የእግዚአብሔር ቃል ጣዖት ከቤተ መቅደስ ጋር ምን ግንኙነት? ቤልዜቡል ከክርስቶስ ጋር ምን ህብረት አለው? ስለዚህ ክርስቶስ በሚኖርበት መቅደስ ውስጥ አጋንንት የለም። ነገር ግን መናፍስት እንዴት ይሰራሉ? በውጫዊ መልክ ይሰራሉ። ከአሁን በፊት ማለት ተናገራል። ኦፕሬት የሚያደርጉበት ሲስተም ቢያንስ 4 ዋና መካኒዝም አላቸው መናፍስት። አንደኛ ፖሴሽን ነው። ባልዳነው ሰው ሕይወት ውስጥ ወይም ደግሞ ድኖ ጌታን ተቀብሎ ሲመጣ ጌታን አስቀብለ ነው ሳንጸልይለት ነፃ ሳይሆን እንተወዋለን ዝም ብለን። ስለዚህ መንፈሱ በውስጡ እንዳለ ይቀመጥና መዝሙር ሰውየው ይለምዳል ወይ ሴትዮዋ መዝሙር ይለምዳሉ፣ የቤተክርስቲያን ስርዓት ይለምዳሉ፣ ሊጠመቁም ይችላሉ። እንዳለ ተቀምጠው ከብዙ ዓመት በኋላ ድንገት የጸጋ ስጦታ ኦፕሬት ማድረግ ሲጀምር እጅ ሲጫና ሲጸልይ ሰዎች ይጮኻሉ። ይህን ጊዜ ምን ብለን ኮንፊውዝ እንሆናለን? በዳነ ሰው ውስጥ ለካ መንፈስ አለ እንዴ እንላለን። ኖ ነፃ ሳናወጣቸው ቤተክርስቲያኑ ሰዎች ቁጭ ስለሚሉ እና ይሄ ፖሴሽን
ፕሮሰስ ማድረግ ማለት በውስጣቸው አለ፣ ይጮሃል፣ ጮሆ ይለቃል ማለት ነው። ወይ ሰዎችን ያስታውቋቸዋል፣ ወይ ያንዘፈዝፋቸው ይሆናል፣ ወይ የሆነ አይነት ነገር ሊሆን ይችላል እንጂ በውስጣቸው የለም። እና እነዚህ ሶስቱ መካኒዝሞች በተለይ አንደኛው ደግሞ ይሄ ኦብሴሽን የሚሉት ሰዎች ኦብሰስድ የሚሆኑበት በአዲክሽን የሚያዙበት በፖርኖግራፊ አዲክሽን፣ በድራግ አዲክሽን፣ በልዩ ልዩ አይነት ስም ኔሚት በሁሉ አዲክሽን የሚያዙ በልዩ ልዩ አይነት መንገድ ተይዘው መውጣት የሚያቃቸው በዛ ሳይክል ውስጥ የሚኖሩ በዛ ጣጣና ኪሳራ ውስጥ የሚኖሩ ያለማቋረጥ ላይፋቸው በዚህ ተበርዞ እየተበሳጩ እየተናደዱ መውጣት ይፈልጋሉ፣ መውጣት አይችሉ፣ ይታገላሉ፣ አይችሉ፣ መተው ይፈልጋሉ፣ አይችሉ። በዚህ አይነት ሳይክል ውስጥ የሚኖሩ ሰዎች ኦብሰስድ ተደርገው ተይዘዋል፣ ኢንፍሉዌንስ ተደርገዋል፣ በጫና ውስጥ ነው ያሉት። እንደዚህ አይነት ሰዎችን በመናፍስት መለየት የጸጋ ስጦታ እጅ ተጭኖ ወይም ተገስቶ ይለቃቸዋል። የሚለቅ ነገር ነው፣ ግን በውስጣቸው አይደለም፣ መንፈሳቸው ውስጥ አይደለም፣ ኢንሳይድ ኢነር ቤይንግ ውስጥ አይደለም ያለ። ሌላኛው አሰራር ደግሞ አለ። ሌላኛው አሰራር መጽሐፍ ቅዱስ ላይ እንደዚህ አይነት ማስረጃዎችን ማግኘት እንችላለን። እና ሌላኛው አሰራር ቶርመንቴሽን ነው። ቶርመንት የማድረግ ለምሳሌ ሳውልን ስትወስዱት ከሳውል ጋር እግዚአብሔር ነበር። ሳውል ንጉሱ ማለት ከዳዊት በፊት የነበረው ንጉስ እና ይህ ሰው እንደው ትንቢት ተናግሯል። አንድ ጊዜ ትዝ ይላችሁ እንደሆነ ትንቢት ሁሉ ተናግሮ ሌሊቱን ሙሉ ሲጮህ ሲያመልክ በቃ ሲጮህ ሲተነብይ ያደረ ራቁቱ እና ከነቢያት ጋር ማለት ነው። እንዲያውም ደግሞ የቂስ ልጅ ሳውል ምን ነካው? እሱ ከነቢያት ወገን ነው እንዲህ ሁሉ ተብሏል። ነገር ግን ይህ ሰው በሂደት ከእግዚአብሔር ጋር ተጣልቶ ውስጡ ባክ ሲያደርግ ውስጡ ባዶ ሆነ። እግዚአብሔር ሕልውናውን ወሰደ ከሱ። ከእግዚአብሔር ሕልውና ውጭ ሲሆን አንገር ተሞላ፣ ቁጣ የተሞላ ሰው ነው ይህ ሰው። ጦር መዞ ዳዊትን እንኳን ሊያጣብቀው ነበር። ዳዊት ምን አድርጎት ምን እንዳውም እሱ ነው ሲያገለግለው ሲዘምርለት የነበረው እያገለገለ ነበር ማለት እና ይሄ ሰው ክፉ መናፍስት ምናልባት የአማርኛው የድሮ ትርጉም ምንድን ነው የሚለው? መናፍስት ከእግዚአብሔር ዘንድ ወጥተው ነው የሚለው። ነገር ግን ከእግዚአብሔር ዘንድ ክፉ መናፍስት ይወጣሉ አይደለም። ይህ ፐርሚሲቭ ዊል ነው። እግዚአብሔር አምላክ ምንድን ያደረገው? ሕልውናውን ከሳውል ላይ ወሰደ። ጥበቃውን፣ መለኮታዊ ጥበቃውን በሙሉ አነሳ። ለምን? ሳውል በጣም ጨክኗል በእግዚአብሔር ላይ፣ ለስልጣኑ፣ ለመብቱ፣ ለራሱ ማንነት እግዚአብሔርን ሁሉ የሚለውጥ ሰው ስለሆነ እግዚአብሔር አምላክ ጥበቃውን አነሳ። ስለዚህ ክፉ መናፍስት በዛም ጊዜ እግዚአብሔር ስፍራውን ሲለቅ ማነው በቦታ የተተካው? ክፉ መናፍስቶች ናቸው። ሪፕሌስመንት ነው የሆነው። ቦታውን ተክተው የመጡ መናፍስቶች ናቸው። አሰቃዩ። ተሰቃይቶ 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 መጨረሻም ላይ ምንም በስጋ ሊያደርግ የሚችለው ነገር ስላልነበረ ወደ ጠንቋይ ቤት ሁሉ ሄደ። ታስታውሳላችሁ? ጠንቋይ ሁሉ ከምድር ያጠፋ ሰው በሳውል ዘመን ጠንቋይ የተባለ እየታደለ ጠፍቷል። ነገር ግን ወደ አጠፋ ተመለሰ። ውሻ ወደ ጥፋቱ እንደሚመለስ ያመጻፍ ቅዱስ ወደ ጥፋቱ የሚመለስ ማለት ምን ማለት ነው? ላብራራው ገባችኋል? አንዳንድ ሰዎች ሊያስታውቃቸው ገብቷቸዋል ማለት ነው። ውሻው ወደ ጥፋቱ እንደሚመለስ ወደ ተወው ድሮኑ ወደ ናቀው ወደ አሳደደው ወደ ጣለው ወደዛ የተበላሸ ባህሪ ወደ ዓለማዊ ባህሪ ተመለሰ እና መናፍስቶች ያው መጨረሻ ላይ ማኑ አስነክተውት ሞት። እዛ ላይ ኮንትሮቨርሻል የሆነ ጥያቄ አለ። ሳሙኤልን ነው ሳሙኤል አስነስችልኝ ያለ እና ትንቢት ነገረው። ያ መንፈስ የሙታን መንፈስ ጠሪዋ ሄዳ የሳሙኤልን መንፈስ ጠራች። ተነስቶ ነገ አንተና ልጅ ከኔ ጋር ትሆናላችሁ ብሎት ያ መንፈስ ሄደ። ሳሙኤል ነው ወይ? እሱን አጥሩ እንግዲህ ራሳችሁ እና ሳውልን ቶርመንት ያደረገው አንዱ ሲስተም እሱ ነው። ሌላኛው የእግዚአብሔርን ሰዎች ሳይቀር የሚነዳ ደግሞ ማለት ወደኛ እስኪ ላምጣው። አሁን
እኛ ክርስቲያኖችን ሳይቀር ሊያሳስተን የሚችል የተሳሳተ ሚስሊድ የሆነ ውሳኔ እንድናደርግ የተሳሳተ ውሳኔ እንድናደርግ በሕይወታችን ዲዛስተር የሚያመጣ ውሳኔ እንድንወስን የሚያደርገን አይነት አሰራር ነው። ዳዊት እስራኤልን ሁሉ ሊቆጥር ተነሳ ብሎ መጽሐፍ ቅዱስ ይናገራል። ማነው ነዳው የሚለው? ሰይጣን ነዳው ይላል። ነዳው ዳዊት እና የእሱ የአክስቱ ልጅ የሆነ የጡሪያ ልጅ የተባለው የጦር ጀነራል የነበረው ነበር። እሱ ምን አለ? ተው እስራኤል አይቆጠርም ተዋ፣ እስራኤልን አትቆጠሩ ብሏል እግዚአብሔር። ተው አይቆጠርም የእግዚአብሔር ሕዝብ ቢለው ቆጥራለሁ አለ። እምቢ አለ፣ ተነሳ። ውጤቱ ኮንሲኩዌንሱ መጣ። ውጤቱ ምን ሆነ? ምሕረት ተባለ። ነብይ ተላከበት። የሶስት ቀን ቸነፈር ይሻላል ወይስ ጦርነት ይሻላል? ምሕረት ተባለ። ምን አለ? በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻለኛልና ቸነፈሩ ይሻለኛል አለ። በሶስት ቀን ውስጥ 70,000 ሰው አለቀ። የዳዊት የምርጫ ውጤት ነው ይሄ። አሁን ይሄ ኦፕሬት ያደርግ የመራው የሀገር መሪዎችን፣ የቤተ ክርስቲያን መሪዎችን፣ ክርስቲያኖችን ሳይቀር የተሳሳተ ውሳኔ እንዲያደርጉና ዲዛስተር የሚያመጣ ነገር ውስጥ እንዲገቡ ያደርጋል። ይሄ እኛ ሁሉ ላይ ሊመጣ ስለሚችል ሁላችን ክርስቲያኖች እንዲህ አይነቱን መቃወም አለብን። መቃወም አለብን። በውሳኔዎቻችን ላይ ሁሉ መጸለይ ያለብን ለምንድን ነው? አሁን አንዳንድ ጊዜ አገር መልቀቅ ለኛ በጣም ቀላል ብድግ ብለን እንሄዳለን። ገንዘብ ስላለን ብቻ አቤት በጣም ይገርም እና የምንወስናቸው መሰረታዊ ውሳኔዎች በተለይ ስንወስን አጢነን ጸልየን የእግዚአብሔር ፈቃድ ጠይቀን በትክክል ከእግዚአብሔር ጋር ተስማምተን እንንቀሳቀስ እንጂ ዘለን አንልም። ትዳር መመስረት ምናልባት ስሙ ትዳር ያክል ትልቅ ነገር ስንመሰረት የእግዚአብሔር ሀሳብ ምን እንደሆነ ለመረዳት አንፈልግም። ስለዚህ ዘለ የማይሆን ነገር ውስጥ እንገባና ወደ ህይወታችን የአጋንንት ማህበርተኛ የሆነ ሰው ኢንቫይት እናደርጋለን። ስለዚህ ገብተን የምንኖረው ኑሮ ሲኦል ይሆናል። ትዳር የሚባል ነገር አሁን ምናልባት አንዳንዶቻችሁን ሊያስደስታችሁ ይችላል። ወደ ትዳር ያልገባችሁ ወገኖች ልብ ብላችሁ ስሙ። እግዚአብሔርን የሚፈራ ገንዘብ እጁ ላይ የሌለ ሰው ይሻላችኋል። ገንዘብ አለው ብላችሁ ዘላችሁ አትግቡ። መውጫው ይጨንቃችሁ። ስንወስን ተጠንቅቀን እንወስን። ምክንያቱም ኦል ዘ ዌይ በህይወታችን ነው የሚከተል። ሰው ደግሞ ከምርጫው ውጤት ጋር መኖር አለ። እያንዳንዱ ሰው በአባባል ፈረንጆች አባባል እያንዳንዱ ሰው የምርጫው ውጤት ነው ይላል። ምርጫችንን ነው ዛሬ እየሆን ያለ ነው። ትናንት የወሰንነውን የትናንት ውሳኔያችን ውጤት ነን ዛሬ። ስለዚህ ውሳኔ ስንወስን ተጠንቅቀን እንወስን። መናፍስቶች የሰውን ውሳኔ ያዛባሉ እና የመለየት ነገር በትክክል በጣም አስፈላጊ ነገር ነው። የእግዚአብሔርን ቃል የማያስቀድም የእግዚአብሔርን ቃል ደግሞ የሚቀላቅል ወይም ደግሞ አንዳንድ መናፍስት የሚጠቀሙበት መንገድ ምንድን ነው? የእግዚአብሔርን ቃል ትዊስት በማድረግ ነው። ወይ ጨርሶ የእግዚአብሔርን ቃል ባለማቅረብ ነው፣ ወይ ደግሞ የእግዚአብሔርን ቃል ሽፋን አድርገው ተገን አድርገው ከቀረቡ መጽሐፍ ቅዱስን ፊት ለፊት ለኛ እያሳዩ ከበስተጀርባው የሚሰራ ስራ ነው። ምክንያቱም አሁን መጽሐፍ ቅዱስን የእግዚአብሔር ቃል ሳይዝ የመጣ ከሆነ በእግዚአብሔር ቃል ካልጠቀሰልን በቀላሉ ምን እንለዋል? እንቃወመዋል። አይ የእግዚአብሔር ቃል ያያስ ብለን ግን መጽሐፍ ቅዱስን ይዞ ከመጣ ግን እንታለላለን። ትዊስት እያደረገ ሃፍ ትሩዝ እያደረገ መርዝ እና ወተት የተቀላቀለበት በብርጭቆ ቢሰጠር ሲታይ ወተት ቢመስል ነገር ግን መርዝ ውስጡ እንደገባ ካወቅን ምንድን ነው ማድረግ ያለብን? አቤት አረቢ ጠጣል ማለት ነው። መርዝና ወተት ተቀላቅሎ ቢሰጠር ምንድን ነው የምናደርገው? የተጠራጠራለ
ሐኪሞች ሁሉ መደፋት ላይ ያለበት በእኔ እውቀት። ምክንያቱም ወተት ካናዳ ታክስቱ ካናዳ ምንም ችግር ወተት ሞት ነው እና ብርጭቆ ውሃ ተደፋና ወተት ተደፋና ምን ችግር ይመጣል? ደፎና ሌላ ቀዱ መርዝና ወተት ሊሆን ስለማይችል ምንድን ነው የሚባለው? መርዝ ነው የሚባለው። የእግዚአብሔር ቃል ሲቀላቀል ሐሰት ነው መልሱ እና ቅልቅል ነገር የለም። የእግዚአብሔር ነገር ንጹህ ነው። ግን እንዴት ነው የምንለየው? በእግዚአብሔር ቃል እውቀትም እንደገና ደግሞ ነገሮች ስናያቸው ትክክል እየመሰሉ የሚነገሩትን ነገሮች ትክክል እየመሰሉ ነገር ግን ውስጣችን ጥያቄ የሚፈጥርብን ነገር የለም። ቆም እንበልና እንመርምር እና የመለየት ስጦታ ምንድን ነው ለመሆኑ? በመናፍስት መካከል መለየት ምንድን ነው? ከእግዚአብሔር ወይስ ከክፉ መናፍስት አሊያም ከስጋ እንደሆነ መለየት ሶስት ሊሆን ይችላል። እግዚአብሔር፣ ክፉ መናፍስት፣ ከስጋ። የሰውን ስጋ መለየት አለበት ከሶስቱ እና ከእግዚአብሔር ከሆነ እንቀበለዋለን፣ ከስጋ ከሆነ እናርመዋለን፣ ከክፉ መንፈስ ከሆነ እንቃወመዋለን። ግልጽ ነው። አሁን መንፈስን እንደምናባረር ሰዎችንም ደግሞ ከስጋ ከሆነ ምንድነው መደረግ ያለ? ሶስተኛው ነው። አሁን በጣም አስቸጋሪ ነው ቤተክርስቲያን ውስጥ በተለይ ሶስተኛው የትኛው? ስጋ ማለት ከስጋ እንደሆነ ማለት ከሰው እንደሆነ ማለት ነው። ሰዎችን ማረም ነው ያለብን እንጂ ዲስትሮይ ማድረግ የለብን። ሰዎችን ደግሞ በተሳሳተ ነገር ውስጥ ብንገኝ ለመታረም ፈቃደኛ መሆን አለብን። ለመታረም መፍቀድ አለብን። ምናልባት አራሚ ክፍል ሁሉ ሰው ላይሆን ይችላል። ቅዱሳን ሊመክሩ ይችላሉ። ነገር ግን በአገልግሎት ላይ ያሉ ሰዎች፣ በተለይ በአመራር ላይ ያሉ ሰዎችን ሊያርሙ በመንፈሳዊ ነገር ስልጣን አላቸው እና በትክክለኛው መንገድ ሊያርሙ፣ ሊመክሩ፣ ሊያስተካክሉ ሲነሱ የመስማት ኃላፊነት መትረፍ ካለበት የግለሰቡ እና መሰማማት፣ መደማመጥ በጣም አስፈላጊ የሆነ ነገር ነው። ይህ ስጦታ እንዳለ በምን እናውቃለን? ለምሳሌ በመናፍስት መካከል ብቻ መለየት ብቻ ሳይሆን ሌላው ስጦታ ሁሉ እንዳለ በምን እናውቃለን? ብርቱ ፍላጎት ምዕራፍ 14 ቁጥር 1 ላይ እዚሁ አንደኛ ቆሮንቶስ ምንድን ነው የሚለው? ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁን ትንቢት መናገርን በብርቱ ምን በሉ? በብርቱ ፈልጉ። መንፈሳዊ ስጦታን እና አንድ እንደውም በመሃል ይልቁንም ብሎ ደግሞ ያስገባዋል። ትንቢት መናገር በብርቱ ምን በሉ? እስኪ በብርቱ በሉ። ምን ማለት ነው? በብርቱ ፈልጉ ማለት ስጦታን መንፈሳዊ ስጦታን ይሰጣችሁ ካስፈለገ መንፈሳዊ ስጦታ የምትፈልጉ ከሆነ በመንፈሳዊ ስጦታ ማገልገል የምትፈልጉ ከሆነ በተለይ ደግሞ እንዲሰጣችሁ የምትፈልጉ ከሆነ ከኖርማል አካሄድ ዝም ብሎ ኦርዲናሪ ከሆነ ከልማዳዊ አካሄድ ወጣ ባለ መልኩ ትኩረት ሰጥታችሁ እያጠናችሁ፣ እየጾማችሁ፣ እየጸለያችሁ እግዚአብሔር ስጠኝ እያላችሁ ደግሞ መቀበል የምትፈልጉበትን ሞቲቭ ጭምር እያስተካከላችሁ አሁን ሙታን ማስነሳት፣ ተአምር ማድረግ፣ ድንቅ ማድረግ እንዲሰጠን ብንፈልግ ለምንድን ነው የምንፈልገው? ሞቲቭ ማለት ነው። ለምንድን ነው የምንፈልገው? እናንተ ራሳችሁ ታውቃላችሁ። ውስጣችን የግል ነው ሞቲቭ። ስለሌላ ሰው ሞቲቭ መናገር አልችልም። ለምንድን ነው የምንፈልገው? ለዝና፣ ለገንዘብ። አሁን በዚህ ዘመን እንደምናየው ሰው ፈውሶ ሰው ገንዘብ መቀበል አለበት እንዴ? የሞት አስነስቶ ገንዘብ መቀበል አለበት የግድ? ዋች አውት። ይህ የተኩላ መንፈስ ነው። ተኩላዎች፣ ነጣቂዎች በመካከላችሁ እንዳሉ የእግዚአብሔር መንፈስ አመልክቶኛል ብሎ ጳውሎስ ማስጠንቀቂያ ሰጥቷል። ወደ መጨረሻው ዘመን እኛ ስንሄድ ከኛ በኋላ
እንደዚህ አይነት ሰዎች እንደሚመጡ አውቃለሁ ብሎ ተናግሯል። ስለዚህ ዋት ማድረግ አለ። አንዳንድ ነገሮች ሊያሟችሁ ይችላል፣ ግን መቼም ሰው ካልታመመም አይፈወስም። የፈውስ ስጦታ የሚያስፈልገው መምስላል። በእውቀታችን ደግሞ ብንታመም፣ በአመለካከታችን ብንታመም የሚፈውሰን የእግዚአብሔር ቃል መፈወስ አለ። ከዘመኑ አደገኛ ጎርፍ ጋር አብረን መጉረፍ አንችል። we have to stand firm። የእግዚአብሔር ቃል እንደሚለው እንደዚሁ እንወጣለን፣ እንገባለን፣ እንደዚሁ እንናገራለን፣ እንደዚሁ እናስባለን። ክብር ለእግዚአብሔር ይሁን። በብርቱ ፈልጉ። ምን ለማድረግ? ለመጥቀም፣ ዝቅ ብሎ በትህትና ለማገልገል፣ ለታመሙት ፓሽን የውስጥ በቃ የታመሙት ሰዎች ስታዩ የምታዝኑ ከሆነ እግዚአብሔር ብትሰጠኝ እኮ እንደው እንቺ ሴት ተፈውሳ ይሄ ሰው ተፈውሶ ማየት እፈልጋለሁ። ጌታ ሆይ በቃ መናፍስቶችን መበቀል፣ ማናገር፣ ማባረር፣ ሰዎች ነፃ ወጥተው አንተ ሲያመልኩ ማየት ዛክስል። ከዚህ ያለፈ ሰዎችን ከመጥቀም ያለፈ አይደለም። ምንም አይነት ነገር ይሰጣል፣ ምንም አይነት ነገር ይሰጣል። እግዚአብሔርን ለማክበር፣ ሰዎችን ለመጥቀም፣ ያልዳኑትን ለማዳን፣ ያሉትን ለማጽናት ብቻ ነው የምንጠቀመው። አሜን ነው። ለዚህ እንደዚህ ከሆነ ይሰጠናል እግዚአብሔር። እንዲህ ከሆነ ይሰጠናል እግዚአብሔር። በእውነት ይሰጠናል። እንደዚህ ከሆነ ክብር ለእግዚአብሔር ይሁን። ሰዎች ከቀንበር ነፃ ሲሆኑ የማየት ፍላጎት፣ በጸሎት የበለጠ ብርታት ማግኘት፣ የቅድስና ብርቱ ረሃብ፣ ለመንፈሳዊ ዓለም የተከፈተ ልብና የማወቅ ጉጉት፣ መንፈሳዊ ዓለም ኤክስፕሎር ለማድረግ ለማወቅ የተከፈተ ልብ ያስፈልጋል። የተከፈተ ልብ፣ የማወቅ ጉጉት። ሌላው ደግሞ በቅድስና የመኖር ቅድስና አስፈላጊ ነገር። ቅድስና ማለት ምን ማለት ነው? ማለት በስጋ ንክኪ የሚደረግ ርኩሰት ወይም ደግሞ እንደ ዝሙት ከጋብቻ ውጭ የሚደረግን አይነት ነገር ወይም በጋብቻ ውስጥ ሆኖ ከሌላ ሰው ጋር የሚሄድን ወይም ሳያገቡ ከጋብቻ ውጭ በሆነ ኑሮ የሚኖረው ኑሮ ብቻ ማለት አለ። እሱ አንዱ የርኩሰት ፎርማት ነው። ነገር ግን ከእሱ ውጭ በሆነ በንግግር መርከስ፣ በአስተሳሰብ መርከስ፣ በሪሌሽንሽፕ መርከስ፣ በገንዘብ ስርቆት መርከስ ሊሆን ይችላል፣ በስድብ መርከስ ሊሆን ይችላል። ቅድስና እኛ ቤተ መቅደስ ነው። ባይዘባይ ምንድነው ቅድስና የሚለው ቃል የሚመጥነን እኛ የእግዚአብሔር ልጆች ለምንድነው? መቅደስ ስለሆነ። ሰውነታችን ምንድነው? ቤተ መቅደስ ነው። ቤተ መቅደስ ደግሞ ርኩስ አይገባበትም። እኛ የማን መቅደስ ነን? እናንተ የራሳችሁ አይደላችሁ፣ በኋላ ተገዝታችኋልና። ስለዚህ የራሳችሁ አይደላችሁ፣ የእግዚአብሔር ቤተ መቅደስ፣ ይሄ ያው እግዚአብሔር ቤተ መቅደስ ናችሁ። ስለዚህ ይሄ ሰውነት የኔ አይደለም። በሰው ሰውነት መቀለድ አልችልም። ይሄ ሰውነት በክርስቶስ ደም የተገዛ የእግዚአብሔር ንብረት ነው። አሜን። አንተ ብራንት አይደለም ይመስላል። አንቺ ያንቺ አይደለሽም እንዴ? በሰው ንብረት ማን ነው አዛዥ ያደረገ? እንዲያውም ስጋችሁ ይላል። ስጋችሁ መንፈሳችሁ እና ነፍሳችሁ ሊኖርበት የተሰጠ ከእግዚአብሔር ዘንድ የተሰጠ ለእናንተ ራሱ ስጦታ ነው። ለእናንተ ለራሳችሁ ራሱ ስጋ ስጦታ ነው እንጂ የእናንተ አይደለም። አቤት እንነግድበታለን። እኛም በስማ ለዛው ኪሳራ ለሚጥል ንግድ ነው ብንነግደው እኮ የሚያተርፍ ንግድ እኮ አይደለም። በመሰረቱ ሰውነታችን ብንነግድበት ልናተርፍበት የሚገባ በጸጋ ስጦታ በመንፈስ ቅዱስ ቁጥጥር ስር ሆነን የአገልግሎት ተርፍ ነው ልናተርፍበት የተፈቀደ ነው። ከዛ ውጭ ግን ምንም አይነት ንግድ በቤተ መቅደሱ ብንነግድ ጅራፍ ይዞ የሚነሳ የቤቱ ቀናተኛ ነው። በውስጥ የሚገለባበት ሰይፍ ይነሳል። ተጠንቀቅ፣ ተቀደስ። ስለ ቅድስና ነገር ተቀደሱ። ቅድስና የሌለው ህይወት አደጋ የሚያመጣው ለዛው ሰው ለራሱ በውስጣችሁ ኃይለኛ የሆነ እግዚአብሔር ቀናት ያደርጋል። ይገለባበጣል። ውስጣችሁ ትመታላችሁ። የእግዚአብሔር ልጆች ሆናችሁ የቀልድ ኑሮ የምትኖሩ ከሆነ ክፉ ምት ትመታላችሁ። ይሄን እንደ ትንቢት ልንገራችሁ። ክፉ ምት ትመታላችሁ። አደገኛ ምት ትመታላችሁ። አትተርፉ። እያወቃችሁ በዓላማ በፕሮግራም በተሳሳተ ህይወት ውስጥ የምትኖሩ ሰዎች ውጡ፣ ቶሎ ውጡ ካላችሁበት ሁኔታ። ይሄ ሰውን የመድፈር ንግግር አለ የምናገር። ቶሎ ውጡ።
አደገኛ የሆነ ነገር ነው። ታውቃላችሁ፣ በተለይ እግዚአብሔር በሚሰራበት ጊዜ እግዚአብሔር የማዳን ስራ ብቻ ሳይሆን የማጥራት ስራ ይሰራል። አሜን። የማጥራት ቤቱ የማጥራት ኢየሱስ ክርስቶስ ወደ ቤተ መቅደስ ሲመጣ ያደረገው ነገር ነው። ጅራፍ ፈትሎ ይዞ ምን አደረገ? ገለባበት፣ አባረ፣ አስወጣ። በጣም ውስጥን የሚጎዳ የሚያናድድ ነገር ነው። የእግዚአብሔር ሆኖ እያለ ለባዕድ ሰራተኛ መሆን፣ የእግዚአብሔር ሆኖ እያለ የአጋንንት ማህበርተኛ መሆን፣ የዓለም ማህበርተኛ መሆን፣ ሰውነትን መነገጃ ማድረግ ኢየሱስ ክርስቶስ ራሱ ነው የሚገለባበት። ስለዚህ ዌክ አፕ ተቀድሶ በእግዚአብሔር ቤት እየቀለዱ መኖር አይቻልም። የእግዚአብሔር ቤት ባለቤት የሌለው አይደለም። እግዚአብሔር ባለቤቱ የእግዚአብሔር ቤት ባለቤት እንደውም የእግዚአብሔር ቤት ይሄ ጣራና ግድግዳ አይደለም። እንደውም የእግዚአብሔር ቤት የሚባለው ይሄ ቸርችኛ ቢሆን ኖሮ ይሄ ስፍራው ቸርች ሊመስለን ይሄ ነበረ፣ ግን አይደለም። ቸርች አንተ ነህ። ቸርች እኔ ነኝ። እኛ ነን የእግዚአብሔር ቤተ መቅደሶች። በእግዚአብሔር ቤት እንዲሁ ሰው ተቆጭ እንደሌለ የፈለገውን አይነት ኑሮ ሲኖር በጣም ይገርመኛል። በተለይ ዴሊብሬት በሆነ በተገለጠ ተንዘላዘለ ኑሮ እየኖረ እግዚአብሔር የለም፣ እግዚአብሔር አለ። እግዚአብሔር ለቤቱ ይገደዋል። እግዚአብሔር ቤቱን ያጣል። እግዚአብሔር ወደ ጥፋቱ እየተመለሰ እየሄደ እየመጣ እየሄደ እንደተፈለገ የሚኖር ኖሮ እግዚአብሔር ይቆርጣል። እግዚአብሔር የውሻውንና የሰውን ግንኙነት ይቆርጣል። እግዚአብሔር በስራ ላይ ነው። እሺ፣ ሌላው የእግዚአብሔር ሕልውና ማፍቀር፣ የእግዚአብሔርን ሕልውና መጠማት፣ ለሕልውናው የነቃ ከፍተኛ አክብሮት፣ ከፍተኛ ፍላጎት፣ ተነሳሽነት፣ አነፍናፊነት። ማነፍነፍ ታውቃላችሁ? እነዚህ ስናይፐርስ ውሾች፣ የሚያነፈንፉ የፖሊስ ውሾች የተቀበረ ያለበት ቦታ ሁሉ እያነፈነፉ የሚሄዱ እነሱም ያለፈን በቃ እግዚአብሔር ነገር የሚራብ የሚጠማ የት ጋር የእግዚአብሔር ነገር ያለ የእግዚአብሔር ነገር ያለበት ሰው ጋር በጣም መጠጋጋት መውደድ እንኳን አይደለም እግዚአብሔር የእግዚአብሔር ነገር ያለበትን ሰው የመናፈቅ ከእግዚአብሔር ፍላጎት የተነሳ እግዚአብሔር ከመፈለግ የተነሳ ማለት ነው። እና ለሕልውናው ልዩ ጥማት፣ ልዩ ፍላጎት፣ ልዩ ፍቅር። ስለዚህ አንድ ሰው ለእግዚአብሔር ሕልውና ፍቅር ካለው ሲጸልይ፣ ሲያመን፣ የእግዚአብሔር ቃል ሲያጠራ፣ ስለ እግዚአብሔር ሲናገር፣ እግዚአብሔርን ሲያገለግል፣ ስለ እግዚአብሔር ተይዞ ታገኙታላችሁ። ምልክቱ እሱ ነው። እግዚአብሔር አምላክ እንዲገኝ እንላለን ብዙዎቻችን። በአዋጅ የሚገኝ ይመስል እግዚአብሔር እንዲገኝ ነው እንደምንፈልገው ምናምን እንላለን። የሚገኝበት ምክንያቱ አንተው ከፈለግከው ነው። እግዚአብሔርን ፈልጉት፣ ቀርቦም ሳለ ጥሩት። መጽሐፍ ቅዱስ የሚለው እግዚአብሔር ምን በሉ ፈልጉት፣ ደግሞ ቀርቦ ሳለ ምን በሉ። እግዚአብሔር እንዲያውም መጽሐፍ ቅዱስ የሚለው ዩኒክ አነጋገር ነው። እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ምክንያቱም ይሄን ልብ ብላችሁ መጠጡ በሚገኝበት ጊዜ ነው የሚፈለገው። በማይገኝበት ጊዜ ግን ልታገኘው አትችልም። there are seasons እግዚአብሔር ለሕይወታችን እድል የሚሰጠን ሲዝኖች አሉ። ታውቃላችሁ፣ እግዚአብሔር እኛን የሚጎበኝበት ሲዝን አለው። እንዴት አንተ ከየት አገኘኸው? ኢየሩሳሌም ሆይ የመጎብኘትሽን ወራት ብታውቂ ኑሮ ብሎ አለቀሰላት። የመጎብኘት ወራት ለኢየሩሳሌም መጥቶ ነበረ። ኢየሩሳሌምን ሳታውቀው አለፋት። ደግሞ ኤልሳቤጥ ምናለች? የዘካርያስ ሚስት በ90 ዓመቷ የወለደችው ሴት ምን አለ? ስለ መጎብኘት ተናግራለች። ማርያምም ተናግራለች። የባሪያይቱን ውርደት ተመልክቶ የመጎብኘት ወራት አደረገልኝ ብላ ዘመረች። እግዚአብሔር የሰውን ሕይወት የሚጎበኝበት ሲዝን አለ። የኢየሩሳሌም ዕጣ ፈንታ አሳዘነ። ኢየሩሳሌም ጉብኝቷን አላወቀች።
መጎብኘቷን አላወቀችም። እኛ ግን እንድናውቅ ያስፈልጋል ማለት ኢየሩሳሌም መጎብኘቷን ባለማወቋ ምን እንደደረሰባት አናውቅም። ለ2000 ዓመት ከተማ መሆን አልቻለችም። ቤተ መቅደሱ ፈረሰ። ታይተስ የተባለው የሮማ የጦር ጄኔራል በ70 ዓመተ ምህረት ሄደና ቤተ መቅደሱን አፈረሰው፣ ህዝቡን አፈለሰው፣ ከተማውን ቅጥሩ ሁሉ አፈራረሰው፣ ቀምቶ ከነሱ እጅ ለፍልስጤማውያንና ለአረቦች መኖሪያ አደረገ። ለ2000 ዓመታት መታሰቢያ የሌላ አገር ሆነች። አገሪቱ የእስራኤላውያን ሳይሆን የፍልስጤማውያን ምድር ፓለስቲኒያን ላንድ እየተባለች ነው የኖረችው። አዶኖ ጊዜው ደርሶ ሊሆን ይችላል። በ1947 ዓመተ ምህረት ነው እንደገና አፍተር 2000 years መጣው ክሌም አረጉ መሬቱ የኛ ነው። አሁን እስኪ እንደው ማለት ነው እስኪ ስንት ሺህ ዓመት ኖርንበት ያለ የምንፎክርባት ኢትዮጵያ መጥቶ ነጭ ማለት ነው ፈረንጅ ይሄ ሁሉ ባንክ ኦፍ ጥቁር መባረር አለበት የምድር የኛ ነው ብሎ መሬቱን ቢይዙት ምንድነው የምትሉት? አረ ማስረጃ ለኛስ 3000 ምናምን ሺህ እንደው ቁጥሩን አንስማማም ተነገሩ ብዙዎቻችን ይሄ አልሽ ምናምን በይኖርበት ምድር ነው ምናምን ነገር ምናምን አይደለም ውጣ እስራኤል ያረገችው እንደዛ ድንገት ከ2000 ዓመት በኋላ መጣ። ግን የመጎብኘታቸውን ወራት ባለማወቃቸው 6 ሚሊዮን ሰው ለሳሙና መስሪያ ሲሆን ሲጠበስ ጀርመን ላይ ታስታውሳላችሁ። አይሁድ ሁሉ በዓለም ዙሪያ ሸም እስከሚሆን ድረስ በየደረሱበት ሲገደሉ በየደረሱበት ሲያጡ የምን ውጤት ነው? የመጎብኘቱን ወራት አላወቀችም። እና የመጎብኘቱን ወራት ማወቅ ወይም አለማወቅ በሕይወታችን ዕጣ ፈንታ ላይ የሚወስነው ውሳኔ ቀላል አይደለም። ይህ ትምህርት በዚህ ሁኔታ ማለቅ ስለማይችል እዚህ ጋር ቆመዋል። ለማንኛውም አንድ ጥያቄ ልጠይቃችሁ።